አልደበረሽ? እኔ ጎረቤት ሰላማቸው አንቺ አማራቸው እኮ ሚዲያ ላይ ባለፈው ግን ራስ ጎረቤቶቼ መልካሞች ናቸው። ይኸው ቢራ ይዘውን ሊመጡ አልሽ። ምንጣፍ ደግሞ ራስሽ ነሽ በፓንት ባኞ ቤት ውስጥ በግሬሳሽ ያደርኩትን እኔና ባሌ ለሁለት ያጠበነው ምንጣፍ ሰረቁኝ አልሽ። ምን አይነት ጎረቤቶች ነው? አጋብተሽኛል እንዴ? ራስሽ እኮ ያልሽው እኮ ነው። ከባሌ ጋር ሌሊት ሙሉ ስናጥብ ያደር ነው ምንጣፍ ተሰረቀ አልሽ። አላልኩም ኪን አላልኩም። ስሜን ያላልኩትን አስበ። እሺ ኦኬ። ሊያይ ወደ ቀልብሽ ተመለሽ እና ከባለቤትሽ አብራችሁ ካልሆናችሁ ያንን ምንጣፍ አብራችሁ ከሆነ የገዛችሁት እሱስ ቢሆን የወሰደው ሊያይ ጠርጥረሻል። አይዞሽ አንድ ሰው ግን ጤና አለሽ ጤና የለሽም። ከኔ ላይ ብረጂ ማለት ነው። ከኔ ላይ ብረጂ። ቆይ ለምንድነው ጊዜ ታበስብኝ? እኔማ ለአንቺ በማዘን እኮ ነው። ሊያይን አንቺ እኮ ነው እንጂ አንዴ ቃሪያ ስበላ ትለጥፊኛለሽ፣ አንዴ ሽሮ ስበላ ትለጥፊኛለሽ። አለተፋሽኝ ጋጂ ተባለ። በዚህ ኑሮ ውድነት 1 ኪሎ ቃሪያ ከወጡ ይልቅ ቃሪያ ይበዛል። ለአንቺ ቶሻለ እኔ ያይሽ ነው ምት እኔ አበላልሽ ድምፁ እንዴት እንደሚያስደስተኝ ልነግርሽ አልችልም። ግን ሳይሽ እንዴ አሁን ደግሞ ከትላንት ወዲያ የበላሹ በትንሽ ሰዓት አለ እንዴ እስከ ማለት ድረስ ደረስኩ። ግን ምን ሆነሽ ነው? ላይ በሰላም ነው? ምን ይሆናል ማለት አታጠቢ አጠባለሁ እስከሰ ታዲያ በጡት ይደርሳታል እያልሽ ነው እንደዚህ የምትበይው? ታዲያ መድኃኒዓለም እሺ፣ ሽሮ መልሱላት። እዚህ ውስጥ የምትሰሙ ከሆነ ሊያ ጎረቤቶች በፈጣሪ አጥቢናት፣ ሽሮ መልሱላት። ግን አንቺ የሽሮውን ብር አትልኪልኝ። እልክልሻለሁ። ምን ችግር አለው? እልክልሻለሁ። ምንጣፉ ይገኝ ሽሮ ይገኝ፣ እኔ ምንም ችግር የለውም። ደግሞ ለአንቺ እንደውም ቅምጥ ነው ማለት እኔ ምንጣፉም አልጠፋብኝም፣ ሽሮ አልጠፋብኝም። ክን ረፊ እግዚአብሔርን ረፊ ምንች ነው የምን መጥፋት እናት ዝም በይ። እኔ አልኩት ተደፋ ነው እንጂ አልኩት ጠፋ አልኩኝ። ምንጣፉ ወደቀር ያሰማሽ ሊያየ ትጠጫለሽ። ግን ምን አይነት ሰው ናት? ስሙ ጋይስ ስሙ፣ በደንብ ስሙ። ስሚ አንቺ እራስሽ ስሚ። እግዚአብሔርን ጋይስ ልንገራችሁ፣ ቱቱ ምን ለምን ቱቱ ተጠርጣሪ ስሙ ልንገራችሁ። ምንጣፍ ታጥቦ እውነት ምንጣፍ ታጥቦ ምንድነው እዚህ ኮሪደር ላይ ተሰጥቷል።